ታሪካችን የሚጀምረው በሜክሲኮ በሚገኝ አንዲት ትንሽና የድሆች መንደር ውስጥ ነው። እዚህ ጋር ሳንቲያጎ ሙኔዝ የተባለ ሕፃን ልጅ ከልጅነት ጓደኞቹ ጋር በባዶ እግሩ ኳስ ሲጫወት እናያለን። ሳንቲያጎ ገና በሕፃንነቱ ተፈጥሮ የቸረችው ድንቅ የእግር ኳስ ታለንት አለው። ትልቁ ህልሙም አንድ ቀን ታዋቂና ዝነኛ እግር ኳስ ተጫዋች መሆን ነው። ነገር ግን የቤተሰቡ የድህነት ሁኔታ ህልሙን እንዳይጨብጠው እግሩን ይጎትተዋል። አንድ ቀን ማታ የሳንቲያጎ አባት ሙኔዝ ወደ እሱ መጥቶ ዕቃውን በፍጥነት እንዲያዘጋጅና እንዲሸክፍ ይነግረዋል። ምክንያቱም በሜክሲኮ የነበረው የኑሮ ሁኔታ እጅግ እየከፋና እየተበላሸ ስለመጣ አገራቸውን ጥለው ወደ አሜሪካ ሊሰደዱ ስለሆነ ነው። ከእነሱ መንደር የወጡ ጥቂት ሰዎችም ከእነሱ ጋር አብረው ይጓዛሉ። የጉዞው መንገድ እጅግ አሰቃቂ፣ ረጅምና አሰልቺ የነበረ ቢሆንም በመጨረሻም የአሜሪካን ድንበር ሌሊት በጨለማ በሕገወጥ መንገድ ለማቋረጥ ሲሮጡ የአሜሪካ የድንበር ጠባቂ ፖሊሶች በመኪና ከኋላቸው እየተከተሉ ይደርስባቸዋል። በዚያ ሁሉ ረብሻና እግሬ አውጭኝ ሩጫ መካከል የሳንቲያጎ ፍቅር የሆነችው ኳሱ ከመሬት ወድቃ ትቀራለች። እሱ ግን ሕይወቱን ለማዳን ኳሱን ጥሎ ይፈረጥጣል። ከ10 ዓመታት በኋላ ሳንቲያጎ አድጎ ጎረምሳ ሆኗል። በአንድ የመዋኛ ገንዳ ውስጥ ዘና ብሎ ሲዋኝ አባቱ ሙኔዝ እንደ መብረቅ ደርሶ ተነስ፣ ዕቃህን ያዝ እያለ ይጮህበታል። ሳንቲያጎ ከአባቱ ጋር በቀን ሰራተኛ በጉልበት ሥራ እንደሚንከራተት እዚህ ጋር እንረዳለን። ነገር ግን ያ ሁሉ የከበደ ጉልበት ሥራ ሳይበግረው በየቀኑ ከሥራ በኋላ ወደ ወጣቶች እግር ኳስ አካዳሚ ይሮጣል። ሜዳ እንደደረሰ ልብሱን ቀይሮ ሊገባ ሲል ዳኛው ይከለክለዋል። ያለ ሸንጋርድ ማለትም የእግር መከላከያ አትጫወትም ብሎ ይከለክለዋል። ሳንቲያጎ ግን ለእግር ኳስ ባለው ፍቅር ምክንያት ተስፋ ባለ መቁረጥ ከካርቶን ላይ ቀዶ ሸንጋርድ ወይም እግር መከላከያ መሳይ ሰርቶ እግሩ ላይ ያስራል። ቀጥታ ወደ ሜዳ ከገባ በኋላ ግን የሚያደርገው ነገር እጅግ ያስደንቃል። ተከላካዮችን እንደ አሻንጉሊት ይጫወትባቸው ጀመር። ሜዳውን ሁሉ ብቻውን እየተሽከረከረ 2 ድንቅ ጎሎችን አግብቶ ቡድኑን አሸናፊ እንዲሆን ያደርጋል። ወደ ቤት ሲመለስ አያቱ አባቱ ሙኔዝ የራሱን ሥራ ለመጀመር መኪና ሊገዛ እንደሆነ ትነግረዋለች። ሳንቲያጎ ግን ልቤ በጉልበት ሥራ ላይ አይደለም፣ ሕልሜ ከዚህ በላይ ነው፣ የኔ ሕልም ፕሮፌሽናል እግር ኳስ ተጫዋች መሆን ነው ይላታል። በዚያው ምሽት የቆጠበውን ገንዘብ አባቱ ለመኪና መግዣ ብሎ እንዳይወስድበት በማሰብ ጫማውን ውስጥ ይደብቀዋል። ሕልሙ አንድ ቀን ወደ እንግሊዝ ሄዶ ትልቅ ክለብ ውስጥ መሞከር ነው። ከጥቂት ቀናት በኋላ ግሌን የተባለ የቆየ የእንግሊዝ እግር ኳስ አሳሽ ስኮት የሳንቲያጎ ጨዋታን ያያል። በሳንቲያጎ ፍጥነት፣ ድሪብሊንግ እና ድንቅ አጨራረስ ሲጫወት እግሩ ከኳሷ ጋር የተያያዘች እስኪመስለው የተገረመበት ግሌን ከጨዋታ በኋላ ቀርቦ እኔ የእግር ኳስ ታለንት ስካውት ነኝ፣ ቀጣይ ጨዋታ መቼ ነው ብሎ ይጠይቀዋል። ሳንቲያጎም ቅዳሜ ቀን ወሳኝ ጨዋታ አለኝ ይለዋል። ግሌን በእርግጥ እመጣለሁ፣ የኳስ ተጫዋች ወኪል ኤጀንት የሆነው ጓደኛ ወይንም አብሬው ይዤው እመጣለሁ ይለዋል። በዚያው ምሽት ሳንቲያጎ ባር ውስጥ ከአባቱ ጋር ፑል እየተጫወተ ያለ ስለ ግሌን ይነግረዋል። አባቱ ግን እግር ኳስ የጊዜ ማባከኛ ነው፣ ይልቁንስ ስራህን ያዝ ብሎ ህልሙን ያደናቅፍበታል። በማግስቱ ግሌን ከወኪል ጓደኛው ጋር ተገናኝቶ ስለ ሳንቲያጎ ይነግረዋል። ቅዳሜ ቀን ደረሰ። ሳንቲያጎ አስማ ማለትም የመተንፈሻ አካል ችግር ስላለበት ከጨዋታው በፊት ኢንሄለሩን ስቦ ወደ ሜዳ ይገባል። ግሌን ሜዳ ደርሶ ጓደኛውን ቢጠብቀውም ጓደኛው ስብሰባ ላይ ብሎ በመዋሸት ይሸውደዋል። ቢሆንም ግን ግሌን የሳንቲያጎን አስደናቂ አጨዋወት አይቶ ይደመማል።
ቀጥታ ወደ እንግሊዝ ደውሎ ለኒውካስትል ዩናይትድ አሰልጣኝ ስለ ሳንቲያጎ ይነግረዋል። አሰልጣኙም ይዘውናና እንሞክረዋለን ይላል። ግሌን ደስታውን ለሳንቲያጎ ቢነግረውም አባቱ ግን እንደ እሳተ ገሞራ ገንፍሎ ልጄ ወደ እንግሊዝ አይሄድም ብሎ ግሌን ላይ ይጮህበታል። ሳንቲያጎ ጫማ ውስጥ የደበቀውን ገንዘብ ሲቆጥር $400 እንደጎደለው ይረዳል። ስለዚህ በቀን ከአባቱ ጋር በጉልበት ሥራ፣ በማታ ደግሞ ሬስቶራንት ውስጥ እየሰራ ገንዘብ መሰብሰብ ይጀምራል። ነገር ግን አንድ ቀን ወደ ቤት ሲመለስ አዲስ መኪና ደጃፍ ላይ ቆመዋል። ጫማው ውስጥ አስቀምጦት የነበረ ገንዘብ ሲመለከት የለም። አባቱ ገንዘብን ወስዶ መኪና ገዝቶበታል። ለአባቱ በከፍተኛ ኃይልና ብስጭት በመጮህ ሳንቲያጎ በቁጣና ተስፋ በመቁረጥ ክፍሉ ይገባል። በዚህ መሃል ኒውካስትል ጋቪን ሃሪስ የተባለ አዲስ አጥቂ በጋዜጣዊ መግለጫ ያስተዋውቃል። ለሳንቲያጎ ነገሮች ጨልመው ሳለ የሳንቲያጎ አያት ግን በድብቅ የቲኬት ገንዘብ ሰጥታው ሂድ ህልምህን አሳካ ትለዋለች። ሳንቲያጎ ለአባቱ ሳይናገር ወደ እንግሊዝ ይበራል። እንግሊዝ እንደደረሰ ግሌን ተቀብሎ ቤቱ ያደርሰዋል። በማግስቱ ጠዋት ሩጫ ሮጦ ከተመለሰ በኋላ ግሌን ለቁርስ ገንዘብ ሲሰጠው ሳንቲያጎ ይሸማቀቃል። በመቀጠል ግሌን ወደ ኒውካስትል ልምምድ ሜዳ ይወስደዋል። ነገር ግን በዚያች ቀን ሰማይ ተከፍቶ ካፊያ ዝናብ ይወርድ ነበር። በሕይወቱ በዝናብ ተጫውቶ ስለማያውቅ ሳንቲያጎ በጭቃው ላይ የተንሸራተተ ኳስ መንካት ያቅተዋል። እድሉን እንዳጣውቆ ተስፋ ቆርጦ ወደ አሜሪካ ለመመለስ ሲዘጋጅ ግሌን ወደ አሰልጣኙ ሄዶ ይማጸነዋል። በዝናቡ ምክንያት ነው ለ1 ወር ከ3ኛው ቡድን ጋር እንዲሰለጥን እድል ስጠው ብሎ ይለምነዋል። አሰልጣኙም ይስማማል። ሳንቲያጎ ቀን ከሌሊት ልምምድ ይጀምራል። የሕክምና ምርመራ ሲያደርግ ሮዝ የምትባል ነርስ የመተንፈስ ችግር እንዳለው ብትጠይቀውም ክለቡ ከውድድር ውጪ ያደርገኛል በሚል ፍርሃት ምንም አልነገራትም። አሰልጣኙ የሳንቲያጎን ድሪብሊንግ ቢያንቀሳቅሰውም በጣም ራስ ወዳድ ነህ፣ ለቡድን አጋሮችህ ኳስ አትሰጥም እያለ ይገስጸዋል። በዚህ መሃል ኒውካስትል ከቼልሲ ጋር ያደረገውን ወሳኝ ጨዋታ ሳንቲያጎ ከተመልካች ወንበር ሆኖ ይታዘባል። ኒውካስትል አሸንፎም ይወጣል። ሳንቲያጎ ለ8 ሰዓታት ያህል ብቻውን ልምምድ ሲያደርግ አሰልጣኙ ተደንቆ ከሪዘርቭ ቡድኑ ጋር እንዲቀላቀል ያደርገዋል። ከተጠባቂ የቡድን ጨዋታ በፊት ሳንቲያጎ ኢንሄለሩን ሊጠቀም ሲል አንዱን ተጫዋች ሆን ብሎ ይረግጥበታል። ኢንሄለሩን ይሰበራል። ያለ ኢንሄለር ሜዳ የገባው ሳንቲያጎ መተንፈስ አቅቶት ጨዋታን ያበላሻል። አሲስታንት አሰልጣኙ ቋሚ አቅም የለህም ብሎ ከቡድኑ ያሰናብተዋል። ሳንቲያጎ ዕቃውን ጠቅልሎ በታክሲ ወደ ኤርፖርት ሊሄድ ሲል የኒውካስትል ኮከብ ተጫዋች ጋቪን ሃሪስ የመኪናውን ጎማ ስለተሰረቀበት በዚያችው ታክሲ አብሮት ይሳፈራል። ሳንቲያጎ ታሪኩን ይነግረዋል። ጋቪን ነገሩ ገብቶት ቀጥታ ወደ አሰልጣኙ ዘንድ በመሄድ ስለ ሳንቲያጎ አስማ እውነቱን ይነግረዋል። አሰልጣኙም አስማ መጫወት አይከለክልም ብሎ ይመልሰዋል። በዚህ ጊዜ ሳንቲያጎ ድንቅ ብቃቱን ማሳየት ይጀምራል። ጎል በጎል ያንበሸብሻቸዋል። በዚች ቀን ስሙ ከተጠባባቂዎች ዝርዝር ውስጥ ይጠፋል። ሲጠይቅ ከሪዘርቭ ቡድን ወደ ዋናው ቡድን ፈረስ ቲም ማደጉ ይነገረዋል። በጨዋታው ቀን ሳንቲያጎ ተቀይሮ ሜዳ ይገባል። በዚያች ቅጽበት አሜሪካ ያለው አባቱ ባር ውስጥ በቴሌቪዥን ልጁ አይቶ በደስታና በኩራት ያ የኔ ልጅ ነው ብሎ ይጮኻል። ሳንቲያጎ ሜዳ ገብቶ ባስገኛት የፍጹም ቅጣት ምት ኒውካስትል ያሸንፋል። ነገር ግን አሰልጣኙ ኳስ ስላላቀበለ ይቆጣዋል።
በዚያው ምሽት ጋቪን ወደ ባር ይዘው ሄዶ ከዚነዲን ዚዳንና ከራኡል ጋር ያገናኘዋል። አንድ ቀን አያቱ ደውላ አባቱ በድንገት ከዚህ ዓለም በሞት መለየቱን ትነግረዋለች። ሳንቲያጎ ልቡ ይሰበራል። ወደ አሜሪካ ለመመለስ ኤርፖርት ይደርስና ግን ደግሞ ሐሳቡን ይለውጣል። አባቴ ሁሌም ተስፋ ሊያስቆርጠኝ ይሞክር ነበር፣ ዛሬ ግን ህልሜን አሳካለሁ ብሎ ይመለሳል። ቀጣዩ ጨዋታ በሊቨርፑልና በኒውካስትል መካከል የሚደረግ ወሳኝ የፋይናል ጨዋታ ነው። ኒውካስትል ወደ ቻምፒየንስ ሊግ ለማለፍ ማሸነፍ አለበት። ሳንቲያጎ በቋሚነት ይሰለፋል። ጨዋታው ተጀምሮ ሳንቲያጎ ለጋቪን አመቻችቶ አቀብሎት ጎል ያገባሉ። ሊቨርፑል ግን መልሶ 2 ጎል አግብቶ 2-1 ይመራል። በመቀጠል ሳንቲያጎ ኳስ ለጋቪን ላከለትና ሁለተኛ ጎል አግብቶ 2-2 ይሆናሉ። የመጨረሻ 3 ደቂቃ ሲቀር ኒውካስትል ቅጣት ምት ያገኛል። ሳንቲያጎ ኳሷን አዘጋጅቶ መጥቶ በግቡ ማዕዘን ላይ ይሰካታል። ኒውካስትል 3-2 አሸንፎ ወደ ቻምፒየንስ ሊግ አለፈ። ከጨዋታው በኋላ አያቱ ደውላ አባትህ ከመሞቱ በፊት አጨዋወትህን በቴሌቪዥን አይቶ ነበር ስትለው ሳንቲያጎ በደስታ እንባ ይረጥባል። ከ3 ወራት በኋላ ሳንቲያጎ አሁንም ሀብታም ሆኗል። ሮዝንም አግብተዋል። በድንገት የዓለማችን ትልቁ ክለብ ሪያል ማድሪድ ሊገዛው እንደሚፈልግ ይነግረዋል። ሳንቲያጎ በደስታ ቢሰክርም ሚስት ሮዝ ግን ወደ ስፔን መሄድ አለመፈለጓን ተከትሎ እናም ደግሞ በማድሪድ ውስጥ ከባድ ተወዳዳሪዎች መኖራቸውን ያሰጋዋል። ቢሆንም ከተስማሙ በኋላ ወደ ስፔን ያመራሉ። ማድሪድ ውስጥ ጋዜጣዊ መግለጫ ሲሰጥ ሶፊያ የምትባል ሴት ባር ውስጥ ሆና በቴሌቪዥን ታየዋለች። ማድሪድ በቻምፒየንስ ሊግ ከኦሎምፒዮስ ጋር ሲጫወት ሳንቲያጎ ተቀይሮ ገብቶ ወሳኝ ጎል ያገባል። ደጋፊውም ያራግብለታል። በዚያው ምሽት ሶፊያ ሊኦ ለተባለው ሌባ ልጇ ሳንቲያጎ ታላቅ ወንድምህ ነው የሚል ትልቅ ምስጢር ትነግረዋለች። ሳንቲያጎ በሀብት እየዋኘ አዲስ ላምቦርጊኒ መኪና ይገዛል። ሊዮ ታናሽ ወንድሙ መንገድ ላይ አግኝቶት እኔ ወንድምህ ነኝ፣ እናታችንም በሕይወት አለች ቢለውም ሳንቲያጎ አባቱ እናትህ ሞታለች ስላለው አላመነው። በኋላ ግን አያቱን ጠይቆ እናቱን በሕይወት እንዳለች ያረጋግጣል። ነገሮች መበላሸት ይጀምራሉ። ሳንቲያጎ ሜዳ ላይ በቀይ ካርድ ይወጣል። ልምምድ ረፍዶበት ከአሰልጣኙ ጋር ይጋጫል። ከአስተዳዳሪው ከግሌን ጋር ተጣላ። እግሩን ተሰብሮ ከጨዋታ ውጭ ሆነ። ሚስት ሮዝ ተስፋ ቆርጣ ወደ እንግሊዝ ተመለሰች። አንድ ቀን ማታ ሊኦ የሳንቲያጎ መኪና ዘርፎ አደጋ ያደርሳል። ሳንቲያጎ ታናሽ ወንድሙን ለማዳን ሲል ለፖሊስ እውነቱን ይደብቃል። ነገር ግን ፎቶግራፎች ሊያነሱት ሲታገሉ ካሜራቸውን ሰብሮ እስር ቤት ይገባል። ይህን በቴሌቪዥን ያየችው ሮዝ ከእኔ ሌላ ሴት አለው ብላ ስልኳን ዘግታ ፍች ትጠይቃለች። የሳንቲያጎ ሕይወት ሙሉ በሙሉ ይበታተናል። ነገር ግን ተስፋ ሳይቆርጥ እናቱን ፍለጋ ወደ ደሃ መንደር ይሄዳል። እናቱን ሶፊያን ያገኛታል። እናቱም አባቱ እንዴት እንደበደላትና ከልጇን እንዴት እንዳራቃት ስትነግረው ታርቀው ይላቀሳሉ። ከታናሽ ወንድሙ ከሊኦ ጋርም በደስታ ይጫወታሉ። አሁን የቻምፒየንስ ሊግ ፋይናል ደርሷል። ሪያል ማድሪድ ከዩናይትድ በዋይን ሮኒ መሪነት ጨዋታውን በበላይነት በመቆጣጠር 2-0 መምራት ይጀምራሉ። የሪያል ማድሪድ ተጫዋቾች ተስፋ ሊቆርጡ ሲሉ አሰልጣኙ ሳንቲያጎን ያስገባዋል። ሳንቲያጎ እንደ እሳት እየነደደ ሜዳ ይገባል። ለአጋሩ ጋቪን አመቻችቶ አቀብሎት የመጀመሪያውን ጎል ያስገባል። በመቀጠል ሳንቲያጎ በራሱ ጥረት
ሁለተኛዋን ጎል አግብቶ ጨዋታውን 2-2 ያደርገዋል። ጨዋታው ሊያልቅ ጥቂት ሰከንዶች ሲቀሩ ሪያል ማድሪድ ከግቡ ሳጥን ውጪ ቅጣት ምት ያገኛል። ዴቪድ ቤካም ኳሷን አዘጋጅቶ አስደናቂ አጠማዘዝ መጥቶ ግቡን ማዕዘን ላይ ይሰካታል። ሪያል ማድሪድ ለዩናይትድ 3-2 በማሸነፍ የሻምፒዮንስ ሊግ ዋንጫ ያነሳል። ሳንቲያጎ የልጅነት ህልሙን አሳክቶ ከቤተሰቡ ጋር ታርቆ የዓለም እግር ኳስ ንጉሥ ሆኖ ታሪኩ እዚህ ጋር ያበቃል። ቪዲዮው ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አበረታቱን። በሌላ ቪዲዮ እስክንገናኝ ድረስ ሰላም ለእናንተ ይሁን።